የማሚ ሚስጥር ተጋለጠ። ከአንድም ሁለት ሚስጥር፣ አንደኛ ማስታወሷ ታወቀባት፣ ሁለተኛ ደግሞ መቲን ስልክ ስታወራ ርብቃ ከኋላ ደረሰችባት። ማሚ በጣም ተደናገጠች። ባለፈው ክፍል እንግዲህ የርብቃ አጎት ልጅ አግኝቼ የማደርጋትን ሳስበው ልቤ በሐሴት ይሞላል እያለ ብቻውን በሚያወራበት ሰዓት ታው ግርማ ልጃችን እኮ ናት ብለው ነበረ። ነገር ግን ሳትነግረው አስቀይሳለች ማለት ነው። እና ልጅ የት ናት? ምንድነው የምታወሪው? በሚላት ሰዓት እንዴ የምን ልጅ ብላ አስቀይሳለች። ነገር ግን እውነት መቼም ቢሆን እውነት ነው ተደብቆ ስለማይቀር እንግዲህ ማሚ ቤቱ በርብቃ ስም መሆኑን ስትሰማ ማሚ በጣም ተደናግጣና በጣም አዘነች። እንዴት ሊሆን ይችላል ብላ ጥያቄ ታቀርባለች። ምክንያቱ ደግሞ ለሪች ፋይሉን የሰጠቻትና እዛ ሂጅነሽ አስተካክል ያለችባት ቦታ የውሸት ቦታ ነበረ። ምክንያቱ አውቃ የራሷን ሰው አዘጋጅታ ነበረ ሪችን እየላከቻት። ሪችም ብልጥ ስለሆነች ነገር ግን የራሷን ሰው ፍለጋ ነበረ የሄደችው። ሪች ራሱ በራሷ ሰው አማካኝነት ነበረ ልታስተካክል የቻለችው። እና ማሚ እንዴት በዚህ ፍጥነት የርብቃ ቤት ሊሆን ቻለ ብላ ስትጠይቃት ሪችም አይ ነገሮቹ ቶሎ እንዲፈጥኑልኝ ስለፈለግኩኝ በራሴ ሰው ነው ያስተካከልኩት ትላታለች። እንዴት እኔ የሰጠሁሽ ሰዎች ሳይ ለምን በእነሱ አላስተካከልሽም ብላ ጥያቄ ይፈጥርባታል። ነገር ግን እንዴት ሳላላት ማሚ በነገራችን ላይ የማሚ ነገር ምንም አልገባኝም ማለት ነው። እያስመሰለች ነው ወይስ እውነተኛ ነው? ብቻ በጣም ግራ የሚያጋባ ነገር ነው። ቤቱ በርብቃ ስም መሆኑ አሁን ራሱ እያጠራጠረኝ ነው እኔ ማለት ነው። ምክንያቱ ደግሞ የማሚ ሁኔታ አስባችሁታል? እና ማሚ እንዴት የሚል ጥያቄ ነበር የጠየቀችው። ሪችም ተደናግጣ ማለት የሚል ጥያቄ ስጠይቃት አይ ማለት የፈጠነብኝ ብዬ ነው አለች። እናም ርብቃና ሪች እንዲሁም አዙ በጣም ተደስተዋል። እንዲሁም ደግሞ የርብቃ አጎትም ብዙም አልተዋጠለትም። ምክንያቱ ደግሞ ሰዎቹን እንዴት ልታምኛቸው ቻልሽ? እውነተኛ ሰዎች ናቸው ወይስ አውቀው ውሸታቸውን ሊሆን ይችላል ብሎ ጥርጣሬ ገብቶታል። ነገር ግን ርብቃም አይ እውነት ነው ማለት ሪች ነች በራሷ በቅርብ ሰዎቿ ያስተካከለችው ብላ ትነግረዋለች። ነገር ግን ማሚና የርብቃ አጎት አሁንም ድረስ እንግዲህ አልተገጣጠሙም። ማሚ እያስመሰለች ስለሆነ አልማዝ ማናት አልማዝ እያለች እንግዲህ ፊት ልትሰጠው ፈቃደኛ አይደለችም ማለት ነው። አንቺ ሴትዮ ግን ምንድን ነው አንዴ ታወሪያለሽ አንዴ እንደማታወሪ ትሆኛለሽ። ምንድን ነው የሚቀያይርሽ? ምንድን ነው ይሄ ጸባይሽ አሁንም አለ እንዴ ብሎ ጥያቄ ያቀርብላታል። የምን ባህሪ ነው የምን ሚስትነት ነው ትለዋለች። ኧረ እባክሽ በፊት እኮ በጣም ጨካኝ ክፉ ነበርሽ፣ የዘራሽውን እያጨርሽ ነው ይላታል። እሷ ግን ልታምን ፈቃደኛ አይደለችም። ጭራሽ እያመነጫጨቀችው ነው ማለት ነው። እሱም ግን ጥርጣሬ ገብቶታል። ለርብቃ ራሱ እኔ የምልሽ ይህች ሴትዮ ግን እያስታወሰች እንዲያውቅ አይመስልሽም የሚል ጥያቄ ጠይቋታል። ርብቃም የዋህ ስለሆነች ኧረ ተው አጎቴ እንደዚህማ አትልም፣ እንደዚህማ በውሸት አታስመስልም፣ ኧረ አታስታውስም ብለዋለች። እሱ ግን አይ አይመስለኝም የምታስታውስ ይመስለኛል ብሎ መልስ ይሰጣታል። እሷ ግን የምታስታውስ አልመሰላትም ነበረ። አዙ ራሱ ስትቀሰቅሳት ያኔ ስታነሳት ያው እንግዲህ የርብቃ አጎት የልሽ አውቆ የተኛ ቢቀሰቅሱት አይሰማም የሚባል ተረት ተርቶላቸዋል ማለት ነው። እውነት ነው። አውቆ የተኛ ቢቀሰቅሱት አይሰማም። እና እንግዲህ ርብቃም ያው እውነቱን አውቃለች ማሚ እንደምታስታውስ ማለት ነው። ሪች አንድ ነገር ደብቄሻለሁ፣ ነገር ግን ደግሞ እንደማትቆጭኝ ቃል ተገባሽልኝ እነግርሻለሁ ስትላት ርብቃም ቃል ገብታላታለች። እሱም ታዲያ ማሚ እንደምታስታውስ ትነግራታለች። ርብቃም አላመነችም። ይሄንን እያቀለድኩ ነው ማለት እያልኩ ነው በኝ ስትላት ኧረ አይደለም አንድ ቀን ስታወራ ሰምቻት፣ ነገር ግን ለማንም ካልተናገርሽ እውነቱን እነግርሻለሁ ስትለኝ እኔም ለማንም አልናገርም አልኳት። ስለ ቤቱም እሷ አግዛናለች፣ ፋይሉን የሰጠችኝ እሷ ናት ብላ ትነግራታለች። ነገር ግን በዚህ አንድ ነገር
ማድረግ አለብን። አንቺ ልክ እንደ ማስታወሷን እንዳልሰማሽ ሆነሽ ድራማ መስራት አለብሽ። እንደምትወጃት አክት አድርጊ፣ ያለፈውን ነገር ሁሉ አውሪያ ስትላት ርብቃ እንዴ የምን ማስመሰል ነው? የእውነት እኮ ወዳታለሁ ስትላት አይ የእውነት እንደምትወጃት አውቃለሁ፣ ነገር ግን ደግሞ አሁን ማስመሰል አለብሽ እንደማታውቂ ሆነሽ እኔ ደግሞ ለአንቺ ጥላት ሁኜ ርብቃ እንደዚህ ናት እያልኩኝ መጥፎ ነገር እነግራታለሁ። ያን ጊዜ የማሚ እውነታ ይወጣል ብላ እንግዲህ ርችና ርብቃ ስምምነት አድርገዋል ማለት ነው። ያው እንደዛ ልታደርግበት የቻለችበት ሪች የማሚ ሁኔታ የማይጨበጥ ሆነ። ጥሩ ናት ሲሏት መጥፎ ትሆናለች፣ መጥፎ ናት ሲሏት ጥሩ ትሆናለች። እንዴት ተገለባበጠች ማሚ ሁኔታ ግራ የሚያጋባ ነገር ነው። ማሚ ታዲያ በመጨረሻም እንግዲህ አዙን ወደ ውጭ ንፋስን መቀበል እፈልጋለሁ ትላትና ወደ ውጭ እንድትወጣ ታደርጋለች። ወንበር ታቀብላታለች። ከዛም በኋላ ወንበር ተሰጠቻት። በኋላ ውጭ ቁጭ ብላ ማሰብ ትጀምራለች። የሚገርም እኮ ነው። ከዛ በኋላ ወይኔ ልጄ እንዴት ሆነሽ ሆን ተስፋ ቆረጥሽ ማለት ነው? ተስፋ አስቆረጡሽ? ወይኔ ልጄ እያለች ምን አደርጋለሁኝ ነገሮቹ አስገድደውኝ እኮ ነው እያለ ብቻዋን ስታወራ ቆይታ ስልክ ደወለች። ስልኳን ማን ሰጣት? ማሚ የመቴን ስልክ ተየት አገኘችው? እስከዛሬ ስልኳት አለ እንዴት አልደወለችም? ይህን ሊያሳዩን ይገባ ነበረ። ምክንያቱም የስልክ ቁጥሯን ከየት እንዳመጣች እኮ ማሳወቅ ነበረባቸው ማለት ነው። ከየት ተቀበለች? ማን ሰጣት? እንግዲህ ለመጀመሪያ ጊዜ ነው ያየቻት። መቴን ስታይ ነው ፌንት የነቀለች ነበር አይደል እንዲያጀማ። ስለዚህ ቁጥሯን ታላት የት እንዳለ ታወቀች። እንዴት ፌንት ነቀለች? ብቻ ስልክ ደወለችና ሄሎ ማዘር አለች። ማልበል እንዴት ነሽ የኔ ልጅ ሲላት መቴ ደሞች አስመሳይ እናቷን ገፍትራ ልትፈጠፈጣት አልነበር እንዴ? እና ማዘር ማን ነው አላወቅኩትም ትላለች። ርብቃም ደግሞ ወደ አቤል ለመሄድ አቤልን ለመጠየቅ እየሄደች ስለነበረ እና አቤልን ለመጠየቅ እንግዲህ ቆንጅዬ ሆና እየወጣች እያለ ማሚ ቁጭ ብላ ስልክ ስታወራ እንግዲህ እጅ ከፍንጅ ይዛታለች ማለት ነው። ማናት ልጅሽ የት ናት እያለች እንግዲህ ታፋጥጣታለች ማለት ነው። ማሚ እንደማታስታውስና እንደማታወራ ሰው ሆና ነው እንግዲህ እየተቀመጠችው ነበር ማለት ነው። ምክንያቱም አዙ ራሱ ስታዋራት በቀጥታ ማውራት አልፈለገችም ነበር ማሚ ማለት ነው። ያው እንግዲህ አዙም እንደዚህ ወሬ ቶሎ ስለማይገባት ግራ በመጋባት ምንድነው ማሚ አሁን እንደዛ ስታወሪኛ ነበር እንዴ? አሁን ምንድነው የምትኝ እያለች እንግዲህ ግራ አጋብታታለች። ነገር ግን እንግዲህ እንደታስታውስ ታውቆባታል ማለት ነው። ያው ማስታወስ እንደማትችል ሁሉም አልመሰላቸውም በእርግጥ። ምክንያቱም ርችም ታውቃለች፣ አዙም ታውቃለች፣ ሽማግሌውም የርብቃ አጎት ማለት ነው ተጠራጥሯል እንደምታስታውስ ማለት ነው። ስለዚህ እንደማታስታውስ የሚያውቀው አቤል እና አዩ ነበሩ። በቃ ሌሎቹ እንደምታስታውስ ያውቃሉ ማለት ነው። ማንን ለመደበቅ እንደሞከረች እንደምትፈልግ ብቻ አናቅም። እንግዲህ አዩ እስር ቤት ሆኖ እንግዲህ ያው የርብቃን ቤቱ በርብቃ ስም መሆኑን አውቋል። በጣም ነው የተናደደው፣ በጣም ተበሳይቷል። እንዴት እንደዛ ሊሆን ቻለ ብሎ መቴም ሄዳ ልጠይቀው ባለችበት ሰዓት አንቺ አይናውጣ ይሄን ሁሉ ነገር ለፍቼ እንዴት ወረቀቱን አሳልፈሽ ትሰጫለሽ ብሎ እንግዲህ ጮህባታል። እሷን በጣም ተደናግጣ ከማን ሰማህ ማን የነገረ ብትለውም አዙናት አላለም። ደስ የሚለው ነገር አዙናት ብሎ ይነግራታል ብዬ በጣም ፈርቼ ነበር። አዙናት የነገረችኝ ቢል መቴ ችግር ውስጥ ከታት ነበር ማለት ነው። እንዴት አወሽ አንቺ ነሽ እንደለካ ወረቀቱን የወሰድሽው ብላ ታፋጣት ነበር። ግን እሱ ደግሞ አያገባሽም እንደነገረኝ ማንም የሚያገባሽ ነገር የለም ብሎ ነው የመለሰላት። ያው እስር ቤት ሆኖ እንግዲህ አዩ እየማቀቀ ነው። በዛ ላይ ይሄንን አስደንጋጭ ዜና ሰምቶ እንቅልፍ የማይወስደውም። ሪችና ርብቃ በተለይ ሪች ማለት እንግዲህ የጓደኛዋ ደስታ የሚያስደስታት የርብቃ ጓደኛ ናት። የርብቃ ጓደኛ ሳትሆን እናት በሏት ሪች ለርብቃ ማለት ነው። በዚህ ጊዜ እንደዚህ አይነት ጓደኛ አይገኝም፣ ለሰው ብሎ እንደዚህ የሚፈጋ ማለት ነው።
ናርች ልዩ ሰው ናት። ድንቡሽቡሽ ያለች ለጓደኛዋ ነፍሷን ቢሆን የምትሰጥ ማለት ነው። ለማንኛውም ቀጣይ ክፍል በጉጉት ነው የምንጠብቀው። የማሚ ሁኔታ ምን ይመስላችኋል? ማለት እያስመሰለች ነው እውነት ወይስ ተቀይራለች? እኔ ብቻ እያስመሰለች ነው የሚመስለኝ፣ የተቀየረች አይመስለኝም ከሁኔታዋ ሳያት ማለት ነው። ለምን የእውነት የተቀየረች ቢሆንና የርብቃ ደስታ የሚያስደስታት ቢሆን ኑሮ ቤቱ በርብቃ ስም ነው ስትባል አትደነግጥም ነበር። ጭራሽ ለምን የሚል ጥያቄ ራሱ አታነሳም ነበር ማለት ነው። እና ማሚቲ እያስመሰለች ነው። ማሚቲ ያላት አዩ እንግዲህ ልጇን እንዴት ነሽ የኔ ልጅ ስትል ነበረ። እንግዲህ ልጇ ጋር ከዚህ በኋላ ይገናኛሉ ብዬ አስባለሁኝ። ምክንያቱም አንዴ ጀምረዋለች ማሚ ማለት ነው ልጇን ለማግኘት። ለማንኛውም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ በክፍል 37 እንጠብቃለን።